ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታይ ቤተሰቦቼ እንዴት ናችሁ? ያለው በጣም ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቻችንም ሰላም ብያለሁኝ። ዛሬ እንግዲህ ላሳያችሁ የፈለኩት ሀዲያ መጥቶልኝ ላሳያችሁ ነው። ይሄንም ላሳያችሁ የፈለኩት ሰውየው ብዙ መልካም ሰዎች አላችሁና ዱዓችሁን አላህ የሚቀበላችሁ ዱዓ እንድታደርጉለትኝ። እናቱም አባቱም ሙተውበታን የሰውዬ ወንድም ነው እና ሁሉ ጊዜ ነው ሀዲያ የሚሰጠኝ። እኔ ደግሞ እንዲሰጠኝ አልፈልግም፣ ተው ምናምን ላለሁኝ። እኔ ሰው ምናምን እንዲሰጠኝ አልፈልግም። የሆነ የበታችነት ስሜት ነው የሚሰማኝ። እኔ ከነሱ በምን አንሼ ነው የሚል የውስጣዊ ችግር አለብኝና ሁሉ ጊዜ እንትን እለዋለሁ። እሱ ደግሞ እሺ አይልም። እኔ ሰደቃ እፈልጋለሁኝ፣ ዱዓ እንድታደርግልኝ እፈልጋለሁኝ እና ለምን ነው እንደዚህ የምትለው ይላልና በቃ እሺ ብዬ ምናምን እቀበለዋለሁኝ። አሁን ቶብ ገዝቶ እንደዚህ አሰፍቶ አዲስ ቶብ እንደገና 200 ሪያል የአሲር ምናምን ብሎ አንጥቶ ሰጠኝ ማለት ነው። እና እስኪ ዱዓ አድርጉለት፣ ወላሂ ከምሬ ነው። በጣም ብዙ መልካም ሰዎች አላችሁ፣ ዱዓችሁን አላህ የሚቀበላችሁና ዱዓ አድርጉለት። እናቱም አባቱም ሙተውበታል፣ አላህ ጀነትን ይወፍቃቸው። ለሱም ደግሞ በቃ ሰፊ የሆነ ርዚቅን አላህ እንዲሰጠው ዱዓ አድርጉለት የልላችሁ ነው። እና በተረፈ ሰብስክራይብ አድርጉልኝ። ገና አዲስ ጀማሪ ነኝ፣ አበረታቱኝ።